ንፉግነትን ማስወገድ። አንድ ጊዜ ፕሬዚደንት ባራክ ኦባማ ፕሬዚደንት እያለ አንድ ጥያቄ ተጠየቁ። የዓለም ችግር ምንድን ነው ብለው ጠየቁት። የዓለም ችግር ምንድን ነው? እንግዲህ ፕሬዚደንት ኦባማ በጣም የተማረ ሰው ነው። ትንታኔ በመስጠት የታወቀ ሰው ነው። በጣም ጥሩ ተናጋሪ ነው። የዓለም ችግር በተለይ የኢኮኖሚ ችግሯ ምንድን ነው ብለው ጠየቁት። እኔ ጥያቄውን ስሰማ ትንታኔ ልሰማ ነበር የጠበቅኩት። እሱ ግን አንድ ቃል ነው የተናገረው፣ ግሪድ አለ። የዓለም ችግሯ ግሪድ ነው። ግሪድ ማለት ንፉግነት ማለት ነው። እንግዲህ በአንድ ቃል የዓለምን ችግር ግለጽ ሲባል ማለት የዓለምን ችግር ሲጠይቅ በአንድ ቃል ነው ያስቀመጠው፣ ግሪድ ነው አለ። እና ንፉግነት ነው። ሰዎች ምን ይላሉ? how can I get more and more and more ይላሉ አለ። ግን ማለት የነበረባቸው how can I give more and more and more ነበር ማለት የነበረባቸው። እሱም ነው ግን more and more እንዴት ላግኝ ነው እንጂ እንዴት ልስጥ አይሉ። ይሄን ለማስረዳት አንዳንድ ምሳሌዎችን ልስጥሽ። ሁለት ወንድማማቾች ያውቃለሁ እና አንደኛው በቢዝነስ ዓለም ሄዷል እና በጣም ሀብታም ነው። አንደኛው ደግሞ ይሄ ከመጽሐፍ ጋር ሲታገል ምሁር ነው። ሲያስተምር፣ ሲጽፍ ምን ሲል ሀብት የለው። እዚህኛው ወንድምየው ቤት ግቢ ውስጥ 4 መኪና ቆሟል። ሀብታሙ ቤት ወንድምየው። ይሄኛው ደግሞ በታክሲ ነው የሚሄደው። አሁን የምጠይቀው ጥያቄ ይሄ ነው። ከነዚህ ከ4 መኪናዎች አንዱን አንስቶ ለወንድሙ ቢሰጠው፣ ለእናቱ ልጅ፣ ለእናት ለአባቱ ልጅ ነው፣ ለሌላ አይደለም እኮ። ከነዚህ ከ4 መኪናዎች አንዱን አንስቶ ቢሰጠው ምን ችግር አለው? ችግር አለው? ምንም ችግር የለው። ግን አይሰጠው። ያ በታክሲ ይታገላል። እዚህኛው ጋር ወንድሙ ቤት 4 መኪና ቆሟል። ይህንን ታያለሽ። ሁለተኛ ምሳሌ ልስጥሽ። እህትማማቾች አሉ። የአንድ እናት የአንድ አባት ልጆች ናቸው። እችኛዋ ትልቅ ቤት አላት። በጣም ሰፊ ግቢ ያለው ሂውጅ የሆነ ቤት አላት፣ ፓላስ የመሰለ። ከዛ ተጨማሪ ደግሞ አፓርትመንቶች አሏት። ያችኛዋ ደግሞ የምትኖረው ኮንዶሚኒየም ውስጥ ነው። ታግላ ነው የምትከፍለው። ተከራይታ ነው የምትኖረው። ኮንዶሚኒየም ተከራይታ ቤት ኪራይ ታግላ ነው የምትከፍለው። የአንድ እናት የአንድ አባት ልጆች ናቸው። ጥያቄው ምንድን ነው? እቺ ከአፓርትመንቶቿ አንዱን ለእሷ ብትሰጣት ምንድነው ችግሩ? ምንም ችግር የለውም አይደል? እንደው ብትኖርበት ምን አለበት? እሺ አብሮ አደግ ጓደኛሞች አሉ። አሁንም አውቃቸው። ይሄኛው ሚሊዮነር ነው፣ በጣም ሀብታም ነው። እንግዲህ ህይወት ምን ይላል መሰለሽ መክብብ ላይ ሰለሞን፣ እድልና አጋጣሚ ያገናኛቸዋል ይላል። እድልና አጋጣሚ ያገናኛቸዋል ይላል። ይሄኛው በሄደበት መንገድ በጣም ሀብታም ሆኗል። ጓደኛው ደግሞ አብሮ አደጉ ደግሞ ምንም የለው። ይገናኛሉ፣ ምሳ አብረው ይበላሉ። ይሄ ጋብዛል። ስቀው ተጫውተው ምናምን ቻው ይለዋል። ግን እንደው ካለው ብዙ ሚሊዮን ብሮች አንዱን አንስቶ ኑሮህን እስቲለውጥበት መነሻ የሆነህ ብሎ ቢሰጠው ምን ችግር አለው? ምንም ችግር የለው አይደል? ግን አናረግም እንደዚህ። ይሄ ነው ችግሩ። አሁን አንዳንድ ሰዎች ሊገረሙ ይችላሉ። እንዴት ነው መኪና አንስቶ የሚሰጠው? ምን ማለት ነው ምናምን ሊሉ ይችላሉ። በጣም ጥሩ ለማስተማር ብዬ ነው የምናገረው። እኔ የመኪና ስጦታ ተቀብዬ አውቃለሁ። አሁን የምንደው መኪና ስጦታ ነው ማለት አጠራቅሜ የገዛሁት አይደለም። የመኪና ስጦታ ተቀብዬ አውቃለሁ። ግን ደግሞ የመኪና ስጦታ ደግሞ ሰጥቼ አውቃለሁ። ለሰው ጠርቼ መኪናውን ሰጥቼ ስም ማዛወሪያውን ከፍዬ ሰጥቼ ደግሞ አውቃለሁ። ይቻላል ማለት ነው። ከባድ ነገር አይደለም። በሚሊዮን የሚቆጠር ገንዘብ ስጦታ ተቀብዬ ያውቃለሁ። በሆነ ሰርቪስ የተደሰቱ ሰው በሚሊዮን የሚቆጠር ገንዘብ ስጦታ ሰጥተውኝ ያውቃሉ፣ ተቀብዬ ያውቃሉ። እኔም ደግሞ ቢያንስ 1 ሚሊዮን ብር ስጦታ ሰጥቼ ያውቃለሁ። ስለዚህ ይቻላል ማለት ነው። መስጠት ይቻላል ማለት የማናውቀውን ነገር አይደለም የምናወራው ማለት ነው። እኔ ሰጥቼ ያውቃለሁ። አንድ ሰው ቴሌቪዥኑን ሊቀይር ነው። አንድ ቲቪ እየተጠቀመ ነበር። ቴሌቪዥኑን ሊቀይር ነው። ቴሌቪዥን ገዝቶ መጣ። ግድግዳውን የሚሸፍን ቴሌቪዥን ገዝቶ መጣ። ያክስቱ ልጅ ቲቪ የላት። የተቀየረውን ቴሌቪዥን አሮጌ ዕቃ ዩዝድ ዕቃ የሚገዛ እስቲ አምጡና ይግዙና ይወሰዱና ይሽጡት ከሚል ላክስቱ ልጅ ቲቪውን ወስዶ እስከ ማስቀመጫው መጣሁኝ ብሎ ሰርፕራይዝ ቢያረጋት ምን ችግር አለው? ግሪድ ይህንን ይከለክላል። ንፉግነት ይህንን ይከለክላል። አሁን ሰዎች ሰው ሰርቶ ነው ማግኘት ያለበት ይላሉ። እስማማለሁ። ሰው ሰርቶ ማግኘት አለበት። ወይም ደግሞ ግን ያላገኘውን ሰው ደግሞ ሀብት ያላፈራውን ሰው ጠንክሮ ስላልሰራ ነው ብሎ ያስባሉ። አስተማሪው ጠንክሮ ስላልሰራ ነው ሀብት ያላፈራው። ልጆቻችን የሚያስተምሩ መምህራን ጠንክረው ስላልሰሩ ነው። ከወር እስከ ወር መቆየት ያቃተው ሜዲካል ዶክተር ጠንክሮ ስላልሰራ ነው። እንዴ እድልና አጋጣሚ ያገናኛቸዋል ይላል። ስለዚህ ፕሪቪሌጅድ የሆነው ደህና ያገኘው እሳ ጋር ለሚደክመው ወንድሙ ግን ሀብት ማፍራት ላልሆነለት ቢሰጠው ቢያካፍለው ጥሩ ነው። ግሪድን ብናስወግድ አሁን ይህንን ያነሳሁት እኔ ሰጠው የተቀበልኩ ለማለት አይደለም። ግን የሚደነግጡ ሰዎች አሉ። መኪና ይሰጣል እንዲህ ብሎ የሚደነግጡ ሰዎች አሉ።
ቢሊየን ብር ይሰጣል እንዴ ምን ማለት ነው ሊሉ ይችላሉ። እኔ ደግሞ ይሄንንም አይቻለሁ ብሎ ለማስረዳት ነው። እና መስጠት የሚለው ነገር ንፉግነትን ካስወገድን በጣም ብዙ ለውጥ በዓለማችን ላይ ማየት እንችላለን። እሺ አንድ ደግሞ ዓለም አቀፍ ነገር ላውራልሽ። ዓለም ወርልድ ፉድ ፕሮግራም የሚባለው የዓለም የምግብ ፕሮግራም የሚባለው ዌብሳይታቸው ውስጥ ገብተሽ ብታነቢ የሚለው እንደዚህ ነው። በዓለም ላይ ያሉ ህዝቦችን ሁሉ የሚመግብ ምግብ በምድር ላይ ይመረታል። ፕላኔታችን አላት። ግን 1/3 የዓለም ህዝብ ግን የምግብ ችግር አለበት። ለምን እንደሆነ ታውቂያለሽ? ይደፋል፣ ይጣላል። ምን ያህል ይጣላል መሰለሽ? 1.3 ቢሊዮን ቶን ምግብ በዓመት ይጣላል። 1.3 ቢሊዮን ምግብ ዋጋው $1 ትሪሊየን የሚያወጣ ምግብ በየዓመቱ ይጣላል። ስለዚህ ምድር ላይ መሬት አልከለከለችም ምግብ ማለት ነው። ግን ይጣላል፣ ይደፋል። አሜሪካ ብትሄጂ የሚደፋው የሚጣለው ብዙ ነው። ስለዚህ ምግብ ችግር አይኖርም ነበር ማለት ነው። ግሪድ ባይኖር፣ ፌር የሆነ ዲስትሪቢዩሽን ቢኖር ምግብ ችግር አይኖርም ነበር ማለት ነው። እኔ ዲያስፖራ ወገኖቻችንን በጣም ነው የማመሰግናቸው። በጣም አሁንም ለይቼ ላመሰግናቸው። እነሱ ባይልኩ ኖሮ አብዛኛው ኢትዮጵያ እንዴት ነበር የሚኖረው? ጵኔል እናቶች እንዴት ነበር የሚኖሩ? እና አንዳንድ ጊዜ ሰዎች አለመስጠትን ለማስተማር ሲሞክሩ አይቻለሁ። ሰርቶ ያገኝ እንደዚያ ፍጹም መስጠት ልክ አይደለም፣ እንደውም አበላሸት ነው የሚሉ አሉ። አሁን እነዚህ ዲያስፖራዎች መላክ ቢያቆሙ ስንት እናቶች ናቸው የሚቸገሩት? ታናናሽ እህቶቻቸውን የሚያስተምሩ ወንድሞቻቸውን የሚያስተምሩ ለመቃሚያ አይደለም ለመጫሻ እሱም መላክ የለባቸውም፣ ግን ለቤተሰባቸውን ለማገዝ ግን ተገቢ ነገር ነውና አለመስጠትን ማስተማር የለብን። ይልቁን ግሪድ የሚባለውን ነገር ንፉግነት የሚባለውን ነገር ብናስወግድ የኛም የወገኖቻችንም ኑሮ ይቀላል ለማለት ነው። በምድር ላይ አንቺን የሚመስል ሰው የለም ጵኔል፣ በፍጹም የአንቺ ፊንገር ፕሪንት ያለው ሰው አንድ ሰው የለም። ስለዚህ ምን ማለት ነው? ጵኔል ዩኒክ ናት። በቃ እሷን የሚመስል ሰው የለም። የተለየች ሰው ነች። ከማንም ሴት ጋር አትወዳደሪም ማለት መወዳደር የለብሽ። ለምን ብለሽ የራስሽ ሰጥሽ ዩኒክነስ አለ። እኔ የምበልጠው በምድር ላይ ስኖር በምንም ነገር የምበልጠው አንድ ሰው የለም። አንድ ሰው አልበልጥም፣ ግን ደግሞ አንድም ሰው አይበልጠኝም። ለምን? ራሴን ስለማላወዳደር። ለእኔ የተሰጠኝ ህይወት አለ፣ የራሴ እድል ፈንታ አለ፣ የራሴ ፖርሽን አለ። በቃ የራሴን ኑሮ ነው የምኖረው። ስለዚህ ራሴን ከሌላ ሰው ጋር አላስተያይም። አንድ ጊዜ ሳሙኤል የሚባል ነቢይ ባለበት ሳኦል የሚባል የዛ ጊዜ ሳኦል ወጣት ነበር። ሲመጣ ሄድ ኦፍ ቴብል አስቀመጠው ይላል። ዋናው ወንበር ላይ አስቀመጠው ሳሙኤል። ከዛ ለሱ የተቀመጠውን እድል ፈንታውን አምጪ ብሎ ጠየቀ። ከዛ የሳኦል የተቀመጠለት እድል ፈንታ በጣና ተሰጠ። ማንም አልበላበትም፣ የሱ ነው። የኔን ነገር ማንም ሊወስዱ አይችልም። እኔ የሌላ የማንንም ሰው ልወስድ አልችልም። የሌላ ሰው ዝና ልነጥቅ አልችልም። የኔን ሊወስዱብኝ አይችሉም። የኔን አገልግሎት፣ የኔን ስራ፣ የኔን እግዚአብሔር የሰጠኝን ስጦታ፣ ጸጋ፣ ዕውቀት፣ ጥበብ ሌላ ሰው ሊነጥቀኝ አይችልም። እኔም ደግሞ የሌላውን መውሰድ አልችልም። እሱ የራሱን ስራ ይስራ፣ እኔ ራሴን ልስራ። ምን አወዳደርን? ስለዚህ በሰላም መኖር ከፈለግን ራሳችንን ከሌሎች ሰዎች ጋር አለማወዳደር፣ አለማስመሰል። ሂፖክሪሲ የሚባለውን ነገር በጣም ይጠላዋል እግዚአብሔር። እንደው መጽሐፍ ቅዱስ ስታጠኝ ሂፖክሪሲ የሚባል ነገር በጣም ይጠላዋል። አንድ ምሳሌ ልስጥሽ። አንድ በጣም በትዳሩ ምቀናበት ሰው ነበረ። የማይታወቅ ሰው ስለሆነ ነው ምነግርሽ፣ ማንም ሰው ሊያውቅ ስለማይችል ነው። እና በጣም ያስቀናኛል ትዳሩ ማለት መልካም ቅናት። ስለ ትዳሩ ሲያወራ ብታዩ የኔ እኮ ትዳሬ ይላል። እንዴት አይነት እኮ ትዳር እንደተሰጠኝ ባለቤቴ እኮ ገነት ማለት ነች እኮ በቃ እንዴት አይነት ሚስት እንዳለች ቤታችን እኮ ይለኛል። እና መድረክ ላይም በአደባባይም ይላል። ጥሩ ነው እና ያስቀናል። እንደሱ በሆነልኝ ነው የምትይው። አንድ ቀን ሚስቱን አገኘኋት። ምን አለች ይመስልሽ? 18 ዓመት አብረን አልተኛንም አለች። 18 ዓመት አልጋ አይደለም የለየነው አለች። ክፍል ለይተን ነው የምንኖረው አለች። ሲመጡ ቸርች አካባቢ መላእክቶች ናቸው። እሱ የሚናገረው እንደዛ። 18 ዓመት ግን ክፍል ለይተው ነው የሚኖሩት። ለምን ችግር ገጠማቸው አይደለም። ችግር ሁሉ ሰው ይገጥመዋል። ለምን እንደዛ ያወራል? ይሄ ነው ይህ ችግሩ። የሌለ ነገር ማስመሰል ለምን ያስፈልጋል? እና አንዳንድ ጊዜ ይሄ ነው ሂፖክሪሲ የሚባለው ይሄ ነው። እኔ ህይወቴን በግልጽ እናገራለሁ። አንተ የሐረሪ ስለሆንክ ነው እንዲህ በቃ ዝም ብለህ እንትንህን ግልጽ ትናገራለህ። አልደብቅም።
ምክንያቱም አላስመሰልም። ደብቄ ያልሆንኩትን ነገር ሆኜ መቅረብ አልፈልግም። በቃ ይሄ ድካም ይሄ ነው፣ ብርታቴ ይሄ ነው። ደስ ካለ ትሰማኛለህ፣ ካልፈለክ ዞር ታደርገኛለህ። እንደዛ ነው። ማስመሰል ግን በጣም ችግር አለው። ሳይኖረን እንዳለን ማስመሰል፣ ሳንማር እንደተማርን ማስመሰል፣ ምሁር ሳይሆኑ እንደ ምሁር ማስመሰል፣ ይሄ ለምንድን ነው የሚያስፈልገው? ዝም ማለት እኮ ይቻላል። እና ሂፖክራሲ፣ ያልሆኑትን ሆኖ መቅረብ፣ ማስመሰል ኑሮን ያከብዳል። ይህን ማስወገድ አለብን ብዬ አምናለሁ።